ሰላም ሰላም የጸዳ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። ቃላት እንዴት እንመሰርታለን፣ እንዴት እንጽፋለን፣ እንዴት እናነባቸዋለን የሚሉትን ነው ማሳያችሁ። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ቪዲዮውን እያስቆማችሁ ተከታተሉ። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ ማለት ነው። ኦኬ፣ አሁን ወደ ትምህርታችን። ሀ ይ ል ኃይል። ሀ ማለት የመጀመሪያ ፊደል ናት። ይህ ደግሞ የቤተሰብ ስድስተኛ፣ ለ ደግሞ ለቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ኃይል ኃይል የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ወረዳ ወረዳ ወረዳ። ወ ማለት የመጀመሪያ ፊደል፣ ራ የመጀመሪያ ናት፣ ዳ ደግሞ የደ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው እነዚህ ምን ይላሉ? ወረዳ ወረዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቋቅ ቆቅ። ቆ ማለት የቀ ቤተሰብ ሰባተኛ፣ ቅ ደግሞ የቀ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ቆቅ ቆቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሀብት ሀብት። ሀ ማለት የመጀመሪያ ፊደል ናት። ብ ደግሞ በቤተሰብ ስድስተኛ፣ ት ደግሞ የተቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ሀብት ሀብት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ ዘመን ዘመን። ዘ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ነ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ዘመን የሚል ቃል ይመሰርትልናል ማለት ነው። በሰለ በሰለ። በማለት የመጀመሪያ ፊደል፣ ሰ የመጀመሪያ፣ ለ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? በሰለ በሰለ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ሀዘን ሀዘን። ሀ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ዘ የመጀመሪያ ናት፣ ነ ደግሞ የነ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል? ሀዘን የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ጸጋ ጸጋ። ጸ ማለት የመጀመሪያ ፊደል፣ ጋ ደግሞ የገ ቤተሰብ አራተኛ የምናገኛት ናት ማለት ነው። እነዚህም በአንድ ላይ ስናነባቸው ጸጋ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሸለቆ ሸለቆ። ሸ ማለት የመጀመሪያ ፊደል ናት፣ ለ የመጀመሪያ ናት፣ ቆ ደግሞ የቀ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሸለቆ ሸለቆ የሚል ቃል ይመሰርትልናል ማለት ነው። ጣና ጣና። ጣ ማለት የጠ ቤተሰብ አራተኛ፣ ና ደግሞ የነ ቤተሰብ አራተኛ። እነዚህም ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ጣና የሚል ቃል ይመሰርትልናል ማለት ነው። ገቢ ገቢ። ገ ማለት የመጀመሪያ ፊደል ናት፣ ቢ ደግሞ በቤተሰብ ሶስተኛ የምናገኛት ናት ማለት ነው። እነዚህ ፊደላቶች በአንድ ላይ ስናነባቸው ገቢ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ገባያ ገባያ። ገ ማለት የመጀመሪያ፣ በየመጀመሪያ፣ ያ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ገባያ ገባያ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ ልማት ልማት። ል ማለት የለቤተሰብ ስድስተኛ፣ ማ ደግሞ የመቤተሰብ አራተኛ፣ ተ ደግሞ የተቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ልማት የሚል ቃል ይመሰርቱልናል ማለት ነው። ከሰረ ከሰረ። ከማለት የመጀመሪያ ፊደል፣ ሰ የመጀመሪያ፣ ረ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ከሰረ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ፎቶ ፎቶ። ፎ ማለት የፈ ቤተሰብ ሰባተኛ የምናገኛት፣ ቶ ደግሞ የተ ቤተሰብ ሰባተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ፎቶ የሚል ቃል
ይመሰርቱልናል ማለት ነው። ገና ገና ገ ማለት የመጀመሪያ ና ደግሞ የነ ቤተሰብ አራተኛ በአንድ ላይ ስናነባቸው ምን ይላሉ? ገና የሚል ቃል ይመሰርቱልናል ማለት ነው። ኦኬ ህዝብ ህዝብ ህ ማለት የሀ ቤተሰብ ስድስተኛ ዝ ደግሞ የዘ ቤተሰብ ስድስተኛ ብ ደግሞ የበ ቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ህዝብ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ዘመን ዘመን ዘ ማለት የመጀመሪያ ፊደል መ የመጀመሪያ ነ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ዘመን የሚል ቃል ይሰጣልናል ማለት ነው። ይሰጣሉ። ኦኬ ጸጋ ጸ ማለት ምሳሌ እዚህ ጋር የተደጋገመ ነገር አለው። ጸጋ ገደል ገደል ገ ማለት የመጀመሪያ ፊደል ደ የመጀመሪያ ለ ደግሞ የለ ቤተሰብ ስድስተኛ በአንድ ላይ ስናነባቸው ምን ይላል? ገደል የሚል ቃል ይመሰርቱልናል ማለት ነው። ኦኬ ለቀመ ለቀመ ለማለት የመጀመሪያ ፊደል ቀ የመጀመሪያ መ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ለቀመ የሚል ቃል ይመሰርቱልናል ማለት ነው። ላይ ላ ማለት የለ ቤተሰብ አራተኛ ይ ደግሞ የቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ላይ የሚል ቃል ይመሰርቱልናል ማለት ነው። ዝሩ ዘሩ ዘራ ዘ ማለት የመጀመሪያ ፊደል ራ ደግሞ የረ ቤተሰብ አራተኛ የምናገኛት ናት ማለት ነው። ዘራ የሚል ቃል ይመሰርቱልናል ማለት ነው። በላ በላ በማለት የመጀመሪያ ፊደል ላ ደግሞ የለ ቤተሰብ አራተኛ በአንድ ላይ ስናነባቸው ምን ይላል? በላ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ መረቀ መረቀ ማለት የመጀመሪያ ረ የመጀመሪያ ቀ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው መረቀ የሚል ቃል ይሰጡናል ማለት ነው። ደረጀ ደረጀ ደ ማለት የመጀመሪያ ረ የመጀመሪያ ጀ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ደረጀ የሚል ቃል ይመሰርቱልናል ማለት ነው። ላከ ላከ ላ ማለት የለ ቤተሰብ አራተኛ ከ የመጀመሪያ ፊደል ማለት ነው። በአንድ ላይ ስናነባቸው ምን ይላል? ላከ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ቃል ቃ ማለት የቀ ቤተሰብ አራተኛ የለ ቤተሰብ ደግሞ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? ቃል የሚል ቃል ይመሰርቱልናል ማለት ነው። ኦኬ ቀጠረ ቀጠረ ቀ ማለት የመጀመሪያ ጠ የመጀመሪያ ረ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ቀጠረ የሚል ቃል ይመሰርቱልናል ማለት ነው። ጣና እዚህ ጋርም የተወሰነ የተደጋገመ ነገር አለው። ጣና ይላል ማለት ነው። አዘነ አዘነ አ ማለት የመጀመሪያ ዘ የመጀመሪያ ነ የመጀመሪያ አዘነ የሚል ቃል ይሰጠናል ማለት ነው። ከባድ ከማለት የመጀመሪያ ባ ደግሞ በቤተሰብ አራተኛ ድ ደግሞ የቤተሰብ ስድስተኛ እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ከባድ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ እንዳያችሁት ዛሬ የአማርኛ ፊደላትን ቃላት ምስረታ ይህንን ነበር ይዤላችሁ የመጣው። የዛሬ ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።